በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እፎሃለውክሙ እፎ ሰንበትክሙ እግዚአብሔር ሰባህ አንሰ ደኃና ነቢኩ። ከዛሬ ጀምረን በተከታታይ ማለት ነው በየሁለት ቀኑ ወይም በየሶስት ቀኑ በዕለት ከዕለት የምንጠቀማቸውን ቃላት እየያዝን ወይም እነሱን በመጠቀም የግዕዝ ቋንቋ ችሎታችንን ወይም በንግግር ላይ ያለንን ክህሎት ለማዳበር የሚጠቅሙንን ትምህርቶች ከዛሬ ጀምረን ይዘን እንቀርባለን ማለት ነው። ዛሬ የምናየው ስለ ተራክቦት ነው። ተራክቦት ማለት መገናኘት ማለት ነው። ተራከበ ስንል ተገናኘ፣ ረከበ ስንል አገኘ። ስለዚህ ተራከበ የሚለውን ግስ በመጠቀም ምን ልንል እንችላለን የሚለውን በመርሃያንም ጨምረን እናያለን ማለት ነው። እንዲሁም እርሱ ሁሉን አወቀ፣ እርሷ ሁሉን አወቀች የመሳሰሉትን በግዕዝ ቋንቋ ምን ብለን መግለጽ እንችላለን የሚለውን በግዕዝ በአማርኛ እና በእንግሊዝኛ ቋንቋ እንመለከታለን ማለት ነው። የመጀመሪያው ግሱ አእመረ ነው። አእመረ ማለት አወቀ ማለት ነው። ለምሳሌ ውእቱ አእመረ ኩሎ ስንል ውእቱ ማለት እሱ ማለት ነው። አእመረ ማለት ደግሞ አወቀ፣ ኩሎ ስንል ሁሉን ማለት ነው። የአማርኛ ትርጉሙ እርሱ ሁሉንም አወቀ ይሆናል ማለት ነው። በእንግሊዝኛ ስንገልጽ ደግሞ ሂ ኒው ኤቭሪቲንግ እንላለን ማለት ነው። እርሱ ሁሉንም አወቀ ብለን መግለጽ እንችላለን ማለት ነው። ሁለተኛ ተራከበ የሚለውን በመጠቀም ማለት ነው። ውእቱ ተራከበ ምስሌነ ማለት እርሱ ከእኛ ጋር ተገናኘ ማለት ነው። ይችኛን ምስሌነ የሚለውን ስንመለከት ከእኛ ጋር ማለት ነው። ተራከበ ማለት ደግሞ ተገናኘ ማለት ነው። ውእቱ እርሱ ማለት ነው። እርሱ ከእኛ ጋር ተገናኘ እንላለን ማለት ነው። በእንግሊዝኛው ደግሞ ሂ ሜት ዊዝ አስ፣ እርሱ ከእኛ ጋር ተገናኘ እንላለን ማለት ነው። ሁለተኛ በይእቲ መራሒ እንመልከት። ተራከበ ማለት ተገናኘ ማለት ነው። አሁንም ት ፊደል እንጨምርና ተራከበት ተገናኘች እንላለን። ምስለ ማለት ጋር ማለት ነው። መምህራ ማለት መምህሯ ማለት ነው። ይእቲ ተራከበት ምስለ መምህራ ማለት የአማርኛ ትርጉሙ እሷ ወይም እርሷ ከመምህሯ ጋር ተገናኘች። ስለዚህ ተራከበ የሚለውን ግስ በመጠቀም ነው ይህን አረፍተ ነገር ልንሰራ የቻልነው ማለት ነው። እርሷ ከመምህሯ ጋር ተገናኘች ማለት እንችላለን። በእንግሊዝኛው ደግሞ ሺ ሜት ዊዝ ሄር ቲቸር እንላለን ማለት ነው። አይመረ አወቀ የሚለውን ስንጠቀም ደግሞ አይመረት እንላለን። ይእቲ አይመረት ትምህርታ እንላለን። ትምህርት ማለት በቀጥታ ትርጉሙ ትምህርት ማለት ነው። ትምህርታ ማለት ደግሞ ትምህርቷን ማለት ነው። ታ ፊደል የእርሷ መሆኑን የእርሷን ትምህርት መሆኑን ይገልጻል ማለት ነው። ይእቲ አይመረት ትምህርታ ማለት እርሷ ትምህርቷን አወቀች እንላለን ማለት ነው። በእንግሊዝኛው ደግሞ ሺ ኒው ሄር ሌሰን እንላለን ማለት ነው። ሶስተኛ በውእቶሙ መራሒ ስንመለከት ውእቶሙ አእመሩ ሃይማኖተ፣ ሃይማኖት ማለት ሃይማኖት ማለት ነው። ሃይማኖተ ስንል ደግሞ ሃይማኖትን የሚል ትርጉም አለው ማለት ነው። አይመሩ ማለት ደግሞ አወቁ፣ እነርሱ ሃይማኖትን አወቁ እንላለን ማለት ነው። ውእቶሙ አይመሩ ሃይማኖተ ማለት እነርሱ ሃይማኖትን አወቁ ብለን መግለጽ እንችላለን። በእንግሊዝኛው ዘይ ኒው ዘ ፌዝ እንላለን። ዘይ ኒው ዘ ፌዝ ብለን እንገልጻለን ማለት ነው። ተራከበ የሚለውን በመጠቀም ደግሞ ውእቶሙ ተራከቡ በቤተ ክርስቲያን። ውእቶሙ ማለት እነርሱ ማለት ነው። ብዙ ወንዶችን ይገልጻል። ተራከቡ ስንል ደግሞ ተገናኙ። በየት ብንል ደግሞ በቤተ ክርስቲያን፣ እነርሱ በቤተ ክርስቲያን ተገናኙ ብለን መግለጽ እንችላለን ማለት ነው። በእንግሊዝኛ they met at church እንላለን ማለት ነው። በውእቶን መራሒ ስንመለከት ተራከባ እንላለን። ተራከባ ማለት ተገናኙ። እነማን? ሴቶች። ውእቶን ተራከባ በምሴት እንላለን። ምሴት ማለት ምሽት ማለት ነው። ውእቶን ተራከባ በምሴት ስንል እነርሱ በማታ ወይም በምሽት
ተገናኙ ማለት ይቻላል ማለት ነው። they met in the evening ብለን መግለጽ ይቻላል። በእንግሊዝኛው ውእቶን አእመራ ኩሎ ቃለ እንላለን። ውእቶን አእመራ ማለት እነርሱ አወቁ ማለት ነው። ኩሎ ማለት ደግሞ ሁሉን፣ ቃለ ቃልን፣ እነርሱ ቃልን ሁሉ አወቁ ማለት እንችላለን። ወይም ደግሞ እነሱ ሁሉን ቃል አወቁ ብለንም መግለጽ ይቻላል ማለት ነው። ውእቶን አእመራ ኩሎ ቃለ፣ እነርሱ ቃልን ሁሉ አወቁ ብለን እንገልጻለን ማለት ነው። they knew all the word እንላለን ማለት ነው። they knew all the word ሁሉም ቃልን ሁሉ አወቁ። በአንተ መራሂ እንመልከት። አንተ አእመርከ ስምዐ ይላል። አንተ ማለት ነው። አእመርከ አወቅህ፣ ስምዐ ስሜን ማለት ነው። አንተ አእመርከ ስምዐ ማለት አንተ ስሜን አወቅ ማለት ነው። ለምሳሌ ተጨማሪ እንስራ ካል እፎ አእመርከ ስምዐ ሊል ይችላል። እንዴ ስሜን እንዴት አወቅ ብሎ ሊጠይቀው ይችላል ማለት ነው። በእንግሊዝኛ you knew my name አንተ ስሜን አወቅ ብሎ ሊገልጽ ይችላል ማለት ነው። አንተ ተራከብከ በዚየ ምስለ አቡከ፣ በዚየ ማለት በዚህ ማለት ነው። ምስለ አቡከ ማለት ደግሞ ከአባትህ ጋር ማለት ነው። አንተ ተራከብከ በዚየ ምስለ አቡከ፣ አንተ በዚህ ከአባትህ ጋር ተገናኘህ ማለት ይቻላል ማለት ነው። እንግሊዘኛው you met here with your father እንላለን ማለት ነው። በአንቲ መራሂ ስንሰራ ደግሞ ተራከበ ተገናኘ፣ ተራከብኪ ተገናኘሽ፣ አንቲ ተራከብኪ ምስለ እህትኪ፣ ምስለ እህትኪ ማለት ከእህትሽ ጋር ማለት ነው። አንቲ ተራከብኪ ምስለ እህትኪ ስንል አንቺ ከእህትሽ ጋር ተገናኘሽ ማለት ነው። በእንግሊዝኛ መግለጽ ከፈለግ ደግሞ you met with your sister እንላለን ማለት ነው። አንቺ ከእህትሽ ጋር ተገናኘሽ። አንቲ አእመርኪ ጽድቀ፣ ጽድቅ ማለት እውነት ማለት ነው። ጽድቀ ሲሆን ደግሞ እውነትን ማለት ነው። አንቲ አእመርኪ ጽድቀ፣ አንቺ እውነትን አወቅሽ እንላለን ማለት ነው። በእንግሊዝኛ you knew the truth እንላለን ማለት ነው። you knew the truth አንቺ እውነትን አወቅሽ ማለት ይቻላል ማለት ነው። በአንትሙ መራሂ ስንመለከት ደግሞ አንትሙ አእመርክሙ፣ አእመርክሙ ማለት አወቃችሁ። እነማን? እናንተ። ወንዶችን ወይስ ሴቶችን ከተባለ ወንዶችን ይገልጻል ማለት ነው። ፍኖት ማለት መንገድ ማለት ነው። ፍኖት ስንል መንገድ ማለት ነው። ፍኖተ ሲሆን ደግሞ መንገድን፣ አንትሙ አእመርክሙ ፍኖተ ሲል እናንተ መንገድን አወቃችሁ እንላለን ማለት ነው። በእንግሊዝኛው you knew the way እናንተ መንገድን አወቃችሁ። አንትሙ ተራከብክሙ በሀገር፣ አንትሙ ማለት እናንተ ብዙ ወንዶችን ይገልጻል። ተራከብክሙ ተገናኛችሁ፣ በሀገር በሀገር ማለት ነው። ስለዚህ እናንተ በሀገር ተገናኛችሁ ወይም እናንተ በከተማ ተገናኛችሁ ብለንም ልንተረጉመው እንችላለን ማለት ነው። እንግሊዘኛው ደግሞ you all met in the city እንላለን ማለት ነው። በአንትን መራሂ ስንሰራ ደግሞ አንትን ተራከብክን በጽባህ እንላለን። ተራከብክን ማለት ተገናኛችሁ ማለት ነው። ብዙ ሴቶችን ይገልጻል። በጽባህ ስንል ደግሞ በጠዋት ማለት ነው። ጽባህ ማለት ጠዋት ነው። በጽባህ ማለት በጠዋት ማለት ነው። እናንተ በጠዋት ተገናኛችሁ ብለን እንተረጉማለን ማለት ነው። you all met in the morning እናንተ በጠዋት ተገናኛችሁ እንላለን ማለት ነው። አንትን አእመርክን ሕገ እንላለን። እናንተ ሕግን አወቃችሁ። ሕግ ማለት ሕግ ነው በአማርኛው። ሕገ ስንል ደግሞ ሕግን ይሆናል። አንትን አእመርክን ሕገ እናንተ ሕግን አወቃችሁ እንላለን ማለት ነው። በእንግሊዘኛው ደግሞ you knew the law እንላለን ማለት ነው። እናንተ ሕግን አወቃችሁ ብለን መግለጽ እንችላለን ማለት ነው።
በአነ መራሂ ስንገልጽ ደግሞ አነ አይመርኩከ ማለት አወቅሁህ ማለት ነው። እኔ አወቅሁ ማለት ከፈለግን ደግሞ አነ አይመርኩ እኔ አወቅሁ እንላለን። አይመርኩከ ማለት አወቅሁህ ማለት ነው። በእንግሊዘኛው ደግሞ አይ ኒው ዩ እንላለን ማለት ነው። አይ ኒው ዩ እኔ አንተን አወቅሁህ ማለት ነው። አነ ተራከብኩ ምስለ አቡየ ምስለ አቡየ ማለት ከአባቴ ጋር ማለት ነው። አነ ተራከብኩ ምስለ አቡየ ቢል አንድ ሰው እኔ ከአባቴ ጋር ተገናኘሁ ብሎ መግለጽ ይችላል ማለት ነው። በእንግሊዝኛ መግለጽ ከፈለግን ደግሞ አይ ሜት ዊዝ ማይ ፋዘር ይላል ማለት ነው። አይ ሜት ዊዝ ማይ ፋዘር እኔ ከአባቴ ጋር ተገናኘሁ ብሎ ሊገልጽ ይችላል ማለት ነው። የመጨረሻ ንህነ ነው። ንህነ ስንል ደግሞ እኛ ማለት ነው። ንህነ ተራከብነ በሰላም ተራከብነ ተገናኘን ማለት ነው። ንህነ ተራከብነ በሰላም ካለ እኛ በሰላም ተገናኘን ይላል ማለት ነው። በእንግሊዝኛው ዊ ሜት ኢን ፒስ ይላል ማለት ነው። እኛ በሰላም ተገናኘን ብሎ ሊገልጽ ይችላል ማለት ነው። ንህነ አይመርነ ቃለከ ቃልከ ሲል ቃልህ ይሆናል። ቃለከ ሲሆን ደግሞ ቃልህን ይሆናል ማለት ነው። ተሳቢ ሲሆን ነው። ንህነ አይመርነ ቃለከ እኛ ቃልህን አወቅን ይሆናል ማለት ነው። ንህነ አቀብነ ቃለከ ቢል ደግሞ እኛ ቃልህን ጠበቅን ይሆናል ማለት ነው። ንህነ አይመርነ ቃለከ የሚለው በእንግሊዝኛው ደግሞ ዊ ኒው ዮር ወርድ ይሆናል ማለት ነው። እኛ ቃልህን አወቅን በማለት በዚህ መልኩ መስራት እንችላለን ማለት ነው። እስካሁን ያየናቸው በአጭሩ አይመረና ተራከበ የሚለውን ግስ በመጠቀም በአስሩ መራሕያን በዕለት ከዕለት የምንጠቀማቸውን አረፍተ ነገራት በዚህ መልኩ ተመልክተናል ማለት ነው። ስለዚህ አይመረ ስንል አወቀ፣ አይመረ ታወቀች፣ አይመሩ አወቁ እያል በአስሩ መራሕያን እያረባን ምሳሌዎችን ተመልክተናል ማለት ነው። ተራከበ ስንል ደግሞ ተገናኘ፣ ተራከብኩ ተገናኘሁ፣ ተራከብነ ተገናኘን፣ ተራከበት ተገናኘች፣ ተራከቡ ተገናኙ እያል በዚህ መልኩ ሰርተናል ማለት ነው። እናንተ ደግሞ ረከበ አገኘ የሚለውን በመጠቀም ቢያንስ 3 አረፍተ ነገር በመስራት ኮሜንት ላይ ጻፉ። በቴሌግራም መላክ የምትፈልጉ እዚህ ስክሪን ላይ በሚታየው አድራሻ መልሳችሁን መላክ ይቻላል ማለት ነው። ለዛሬ ይበቃናል። በቀን 2 ወይም በክፍል 2 ደግሞ ሌሎችን ነገሮች ይዘን እንመጣለን ማለት ነው። በቸር ያገናኘን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።